ስኬታማ ለመሆን ከባድ የሆነው ሀገር የት እንደሆነ ታውቃላችሁ? ኢትዮጵያ። እንግዲህ ውድ ፋሚሊዎቼ በቅድሚያ የኢትዮጵያ ሕዝብ ሁሉ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ በመጥፎ ዜና ነው የመጣሁት። ልጄ ማይኮ ባልታወቀ ነገር ተይዞብኝ። የተወደድከው የሀገሬ ጉልጥምት ሆይ ነዳጅ ፐር ሊትር በአንድ ቀን ውስጥ 25 ብር ጨምሮ አደረ። ከባድ ጊዜ ነበር። ያናድዳል። አሁን ለምን ጠርተህ ሰው ሰላም እንዴት ናችሁ? እንግዲህ በመግቢያው ላይ እንዳያችኋቸው የዛሬዎቹ ቪዲዮቻችን እነኚህን ይዘን መጥተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቪዲዮ ሲጀምር ላይክ አድርጉ፣ ሰብስክራይብ አድርጉ። ወደ ቪዲዮአችን። ስኬታማ ለመሆን ከባድ የሆነው ሀገር የት እንደሆነ ታውቃላችሁ? ኢትዮጵያ። ኢትዮጵያ በውድቀት የሚስቅ በከፍታ የሚቀና በጣም ብዙ ሰው አለ። ማን አባቱ ለማስደሰት ብላችሁ ነው እናታችሁ የምትደበቁት? ልንገራችሁ፣ ለጉራ ሳይሆን እኔ በጣም ብዙ ሰው የሚያውቀው በጣም ጥሩ ስራዎች ሰርቻለሁ። እንከን ሲያጡብኝ በሰለቸኝ ሲመጡ አንድ ትምህርት እንድትወስዱ ፈልጋለሁ። ባይዘው ይህ ነገር የምደጋግመው ተጎድቼ ምናምን አይደለም። ታውቃላችሁ፣ ከዚህ በላይ ተሰድቤያለሁ። እኔ ይህ ለኔ ትንጥዬ ነገር ነች። ሰው አስደሳች መሆን አቁሙ። ኢትዮጵያ ውስጥ ሰው አስደሳች ከሆንክ አያልፍልህም። ቢዝነስ አይሳካ፣ ሶሻል ሚዲያ አይለወጥ፣ አንተ አትቀየር። እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን ያደረገ ነው? ምን ጀመረ? ምን ሆነች ደግሞ? ምናምን God damn! I'm tired of your fucking culture, man. I'm tired of this shit. Wake up! Wake up! ለምን ኢንተርናሽናል ያንሆን ይመስላችኋል? እዚሁ ለዚሁ እየተያያዝን ነዋ። እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያንተ እኩል መሆን አለብኝ? God damn! ያው እንግዲህ እንደሰማችሁት ነው። አዶናይ ሰሞኑን ሰልችቶናል፣ አዶናይ አስጠልቶናል የሚል ኮሜንት በጣም በዝቶበት ነውና ይሄን ቪዲዮ የሰራው። ያው እንግዲህ ሀበሻ እንከን ሲያጣባችሁ እንደዚህ ነው። ያ ሁላ ሲያደንቀው የነበረ ማህበረሰብ አሁን ላይ አዶናይ አስጠልቶናል፣ አዶናይ ጠልተናል ምናምን እያሉት ይገኛሉት። እና ሀበሻ አንዳንዴ በጣም ወረተኛ ነው የምር። እና እናንተስ ምን ትላላችሁ በዚህ ሐሳብ ላይ? የሀበሻ ፍቅር እንደ ጅረት ነው፣ ሲመጣ ያስፈራል፣ ሲሄድ ደግሞ ድራሹ አይታወቅም። ዛሬ በአገራችን ማህበራዊ ሚዲያና በመንደር ወሬም ሁሉ አጀንዳውን የቀረበው አዶናይ የተባለው ታላቅ ሰው ጉዳይ ነው። አንድን መራራ እውነት ደግሞ እንድንጋፈጠው አድርጎናል። እሱም የሀበሻ ወረተኝነት ነው። ትላንት አዶናይ ሲመጣ ሙሴያችን ተባለ፣ የኢትዮጵያ ብርሃን ተባለ። ቃሉን ለመስማት ፊቱን ለማየት ሚሊዮኖች በስክሪናቸው ስር ተገተሩ። ለንግግሩ ሺዎች አንገታቸውን ሰጡ። ያኔ አዶናይ ንጉስ ነበር። ያ ንገረን ያለው አንደበት ዛሬ ዝጋው ብሎ ጮኸ። የሀበሻ ወረተኝነት ትልቁ መገለጫው ይሄ ነው። ትላንት ያነገሰውን ዛሬ ማዋረድ፣ ትላንት የሳመውን ዛሬ መንከስ ሆኗል። እነዚህ ቃላት ዛሬ አዶናይ ገጾች ስር እንደ ጉድ እየፈሰሱ ይገኛሉ። የሀበሻ ሰው የቀን ወረተኛ ነው የሚባለው በምክንያት ነው። አንድን ሰው ሰማይ ድረስ ሰቅሎ ካንተ በላይ ላሳር ካለ በኋላ አንዴ መሰልቸት የሚባለው ቫይረስ በውስጡ ከገባ ያንን ሰው እንደ አሮጌ ጨርቅ ጥሎት ይሄዳል። አዶናይ ላይ እየታየ ያለው ጥላቻ የግለሰቡ ጥፋት ብቻ ሳይሆን የትውልዱ የቶሎ የመሰልቸት በሽታ ውጤት ነው። አዲስ ዜና፣ አዲስ ፊት፣ አዲስ ወሬ ሲመጣም የቀድሞውን ጀግና ገደል መክተት የተለመደው ባህሪያችን ሆኗል። ትናንት በጭብጨባ ያደነቆርነው ሰው ዛሬ ቀፈፈን ሲባል አዶናይ ብቻ ሳይሆን የሀበሻ ፍቅር ሚዛንም አብሮ ተሰብሯል። ወረተኝነት ማለት ለካ እንደዚህ ነው። ዛሬ ሆሳና ብሎ በአህያ ውርንጭላ ላይ ጭኖ እየዘመረም የተቀበለውን ህዝብ ደግሞ በማግስቱ ስቀለው ብሎ እንደሚጮህ አይነት ማለት ነው። አዶናይ ዛሬ በገዛ ተከታዮቹ የተሰለቸ ነው። ታላቅ ሰው የተባለው ስም ተረስቶ ቀፋፊ የሚባል ስያሜም ተተክቷል። ይህ የሀበሻ ወረተኝነት የት ያደርሰን ይሆን? ሁሌም አዲስ ፈልገን የነበረን ዋጋ የምናሳጣው እስከ መቼ ነው? አዶናይ ዛሬ በፈተና ላይ ነው። የሀበሻ ወረተኝነት ዙፋኑን ነቅንቆታል። ህዝቡ ግን አንድ ነገር ማሰብ ይኖርበታል። ሰውን ከፍ አድርጎ ሰቅሎ መልሶ መፈንገል የጀግንነት ሳይሆን የባህሪ ድክመት መገለጫ ነው። ራሳችሁን ተመልከቱ። ያው እንግዲህ የዚህ ልጅ አስተያየት ብቻ ይበቃል። አንድ ሰው የሆነ ታይም ላይ አሪፍ መነጋገር ይሆናል፣ አሪፍ ስራ ከሰራ የሆነ ሰው ይቀባበለዋል። ግን የሆነ ሌላ ነገር ሲመጣ እንደሚረሳ ምናምን ነው እናንተን ያለው። ስለ ሀገራችን ሳስብ ተስፋ እንድቆርጥ ከሚያደርጉኝ ነገሮች አንድ በፕሮፌሰር ማዕረግ ያለ የዩኒቨርሲቲ አስተማሪ
ሽንኩርትና ቲማቲም ይዞ ቤቱ ገብቶ ፓስታ ቀቅሎ ወሩ ሙሉ ሊኖርበት የማያስችለው ደሞዝ የሚከፈለው ሲሆን ወይራስ እንደዚህ አይነት የሃይማኖት መሪዎች ማለት ነው እዩ እነዚህ ትላልቅ ስጋ ቤቶች ቤት ዘግተው ማለት ነው ቢራ እያጠጡ የሚያደልቧቸው በሬዎችን በቁርጥና በክትፎ መልክ በልቶ ማለት ነው እንደዚህ ሞዴሊስት መስሎ ሳይው በጣም ነው የሚገርመኝ። ኤኒዌይስ የሃይማኖት መሪዎች ቁንጮ የሆነው እዩ ጩፋ ይመቸው። ምክንያቱም አንድ ጊዜ በረከትህን ያዘብህ ዘንዶ ነው ብሎ ሲያስተምር ሰምቸው ማለት ነው። እኔም እባብን በድንጋይ ስቻቃለሁ ማን ያልሳታ አለና ነው። ኬንያ ለጀማሪ ዩኒቨርሲቲ አስተማሪ $1200 ወርሃዊ መነሻ ደሞዝ የምትከፍል ሲሆን ኢትዮጵያ ለአንድ ሙሉ ፕሮፌሰር $200 አካባቢ ትከፍላለች። አንድ ነገር ልብ በሉ፣ ትምህርትን ችላ ካልነው ትውልዱ ሳይማር ይቀራል። ይሄ ማለት መጪው ትውልድ ካልተማረ ክሪኤቲቪቲ አይኖረውም። ክሪኤቲቪቲ ከሌለ ሪሶርሶች እያጠሩት ነው የሚመጡት እና የዚህ ትውልድ ዕጣ ፈንታው ሚሊተሪዝም ወይም ግጭት ሚሊሻነት ነው የሚሆነው። ይሄ ያልተማረ ሰው ነግዶ ያልፍልበታል ምናምን የሚለው ተረታችሁን ተውና ወደ ልባችሁ ተመለሱ ልል ነው የምፈልገው። ያው እንግዲህ ይሄንን ቪዲዮ ያመጣሁላችሁ የሰውየው አስተያየት ተመችቶኝ ነውና ምን ትላላችሁ እናንተስ በዚህ ሐሳብ ላይ? እንግዲህ ውድ ፋሚሊዎች በቅድሚያ የኢትዮጵያ ሕዝብ ሁሉ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ በመጥፎ ዜና ነው የመጣሁት። ልጄ ማይኮ ባልታወቀ ነገር ተይዞብኛል እና እንግዲህ በ30 ዛሬ ፍርድ ቤት ነው ያልኩት። በ30 ተቀጥሯል። እስኪ ሁላችሁም የኢትዮጵያ ሕዝብ የሱ አድናቂ የሆናችሁ እስኪ ጸሎት አድርጉልኝ ልጄ እንዲፈታልኝ። በጣም ጨንቆኛል። በጣም ግራን የገባኝ እንግዲህ በምንም ባላወቅነው ጉዳይ ነው የገባው። እስኪ ገና አልታወቀም። ዛሬ ፍርድ ቤት ላይ ነበር። እንግዲህ በ30 ተቀጥረናል። ጸሎት አድርጉልኝ ሁላችሁንም ወዳችኋለሁ። ቴንክ ዩ ሶ ማች። ያው እንግዲህ ቪዲዮ እንዳያችሁት ማይኮ ማለት ይቺ ናት ታስራለች። እንግዲህ አሁን ይሄ ፎቶ እንደምታዩት እሱና አብረው ያሉ ልጆች ፓትሮል ላይ ተጭነው ምናምን የሚያሳይ ፎቶ ነውና ምን አጥፍቶ እንደሆነ ያው አባቱ በግልጽ አልተናገረም። በርግጥ በ30 ምናምን ቀጥረውኛል ምናምን ብሏል። እስቲ አብረን ያለን ምን እንደተፈጠረ። የሳክስ ጥግ ትላለህ። ከባድ ጊዜ ነበር። አይ ያናድዳል። አሁን ለምን ጠርተህ ሰው እኔ እንደዛ የልጅነት ከባድ ጊዜ እንደኔ ያሳለፈ ሰው ካለ አላውቅም። ስምንት ብቻ አልነበረም። በዚህ አጋጣሚ ብዙ ታሪኩ እንደባቸው ከፋኛ አዲስ ቢሊየን እየቆጠርኩ ቅድም እንዳልኩ እንደ ቲቪ አታሉ ጨዋታ ባህል ላይ ወደ 5 ሚሊዮን ከምናምን ስደርስ ተሳሳትኩ። እሺ እንዴት ሳትቆጥር ሙሉን ትሳሳታለህ ብሎ 3 ሚሊዮን ጨመረብኝ። መጀመሪያ 5 ሚሊዮን ነበር ቁጥር ያሉ አይደለም 8 ላይ 3 ድጋሚ 11 ከቁም ሳጥን ውስጥ አውጥተህ በጣም ነው የቀጠርኩ። አዘንከኝ ክፉ እንደዛ ያባናቸው ለዘላለም ኑሩ። ቢሲካቶ 8 ሚሊዮን ብር 11 ሚሊዮን ብር ቁጥር ብለዋል። ሰላም ምን ያላረግ ሎንግ ሊቭ የሆነ ጊዜ ምን ተፈጠረ ደግሞ እሱ እንደው በጣም ለረጅም ጊዜ እንደው መነጋገሪያ መሆኑ ነበር። እኔ እንደውም ህጻናትና ይሄ ልጆች ነው ሴቶችና ህጻናት ምናምን ማመልከትም ፈልግ ነበር። የደረሰብኝ ትራማ በጣም ከባድ ከጓደኞቼ እኩል ሆኜ መማር ነው ፈልገው ገባ። ሳክስ ትጣላላችሁ በቃ ይሄ ልጅ። የተወደድከው የሀገሬ ጉልጥምት ሆይ በጥቆማችሁ መሰረት ህገ ጉልጥምታዊ እርምጃዎች እየወሰድን ነው። ዛሬ ደግሞ ጎስትን ይዘንላችሁ መተናል። ቀስ በቀስ እያንዳንዱን ቲክቶከር ወደ ተስፋይቱ ጉልጥምት ምድር እንመራለን። እናም ጓዶች አቤቱ የተቀዛቀዘ ስለሆነ እንጎልጥም ወይስ ይጎልጥሙ ነው ጥያቄው። ይሄ ቪዲዮ እንግዲህ ከተመቻችሁ ሼር እያደረጋችሁ ሁላችንም አብረን በጋራ እንጎልጥም። ያው እንግዲህ የዛሬዎቹ ቪዲዮዎች እነኚህ ነበሩ። ሰብስክራይብ አድርጉ። ይመቻችሁ።